ጤና ይስጥልን የጎልድቨርስ ቤተሰቦች እንደምን አደራችሁ። ዛሬ ረጅም ጊዜ የኳስ ትንተና ልምዳችንን ተጠቅመን በዓለም ዋንጫው የነበሩ አስደሳች ድባብና የዛሬዎቹን ታላላቅ ጨዋታዎች ትንታኔ በአማርኛ እንደሚከተለው እናቀርብላችኋለን። ዛሬም በድንቅ የታክቲክ ትንተናና እንዲሁም የጨዋታ መረጃዎች ተመልሰን መተናል። ጎልድቨርስ ቫይብሶች ነን። ቻናላችንን ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ አብራችሁ እንድትቆዩ እንጋብዛችኋለን። ትላንትና ከሚጠበቁት የፊፋ ወርልድ ካፕ ጨዋታዎች መካከል ፈረንሳይና ፓራጓይ የሚያደርጉት የትናንቱ ሙሉ ዝርዝር ጨዋታ ይህንን ይመስል ነበረ። ጨዋታው የተደረገው በፊላዴልፊያ ከተማ ሲሆን በወቅቱ የነበረው የአየር ሁኔታ እጅግ አስጨናቂ ነበረ። ከ35 ዲግሪ ሴንቲግሬድ እስከ 43 ድረስ የሚደርስ እጅግ በጣም ከባድ ነበረ። ደጋፊዎቹ በነበረው የስቴዲየም ሙቀት መቀመጥ ሲያቀታቸው ነበር። ጨዋታዎች ላይ ሲጫወቱ የነበሩ ተጫዋቾችም እንደ ልባቸው ለመንቀሳቀስ በጣም ሲቸገሩ ታይቷል። ከዚህ በላይ በሆነ ከፍተኛ ሙቀትና እርጥበት የተጫወቱ ተጫዋቾች በሙቀት ምክንያት እጅግ ተዳክሞ የታዩበትና በውድድሩ እስካሁን ካጋጠሙት አስቸጋሪ የአየር ሁኔታዎች የትላንትና ማታ ምሽቱ አንዱ ነበረ። ፈረንሳይ በባለፈው ጨዋታ በከባድ የዝናብ አየር ሁኔታ ስትጨነቅ ነበረች። በዛሬው ደግሞ ትላንትና በተካሄደው ጨዋታ ማለት ነው በሙቀት በጣም ተቃራኒ በሆነ የአካል ብቃት የሚጠይቅ መቋቋምን የሚጠይቅ ከባድ የአየር ሁኔታ ነበር የተጫወተችው። ጨዋታው ሙሉ በሙሉ ወደ አካላዊ ፍልሚያና ንክኪ የተቀየረ ነበረ። ፓራጓይ የፈረንሳይን የጨዋታ ምት ለማበላሸት ተደጋጋሚ ትንሽ ጥፋቶችን ሲፈጽሙ ነበረ። በተለይ በኩባስ በራይቦት ላይ እንዲሁም ካስሬስ በምፓፔ ላይ የተደረጉ ጥፋቶች ጨዋታውን አሙቆት ነበረ። ምፓፔ በተደጋጋሚ ጥቃት ቢሰነዘርበትም በመሳቅና በማሾፍ ስሜቱን ለመቆጣጠር ሞክሯል። ፈረንሳይ ሙሉ በሙሉ በነገሩ ባይገቡም ጨዋታው ግን ውበት የራቀው አስቀያሚ እንዲሁም በጣም ፈዘዝ ያለ አይነት የጨዋታ ስልት ነበር ትላንትና ማታ ያየነው። የቢጫ ካርድ የበዛበት እንዲሁም የቫር ውዝግቦች የነበሩበት ምሽት ነበር ትላንትና። የዳኛው ውሳኔ እጅግ አነጋጋሪ ነበር። ፓራጓይ ያንን ሁሉ ጥፋት እና ትንኮሳ ቢያደርጉም አንድም ቢጫ ካርድ አልተሰጣቸውም። ይህ በብዙ ተንታኞች ዘንድ ፍትሃዊ አይደለም የሚያስብል ነገር ነበረ። በአንጻሩ ፈረንሳይ 3 ቢጫ ካርዶችን በጨዋታው ለመመልከት ተገዳለች። ሙከራዎችን ጥሩ ሙከራዎችን ሲያደርግ የነበረው ኮኔ እንዲሁም በባለፈው ለፈረንሳይ ድንቅ ኳስ ጎል ያስቆጠረው ባርኮላ፣ የመሃል መስመሩ ኮከብ ኦሊሴ፣ ሶስቱም ተጫዋቾች በሚያስደነግጥ ሁኔታ የቢጫ ካርድ ሰለባ ሆኗል። ፈረንሳይ በእነዚህ ተጫዋቾች ምክንያት ቢጫ ካርድ አስተናግዳለች። ለፈረንሳይ ወሳኝ ፔናልቲ ጎል ያስገኘው ዱዌ ላይ የተሰራው ጥፋት ቀላል ቢመስልም በቫር ታይቶ በዳኛው ጸድቋል። በመጨረሻም የፓራጓይ ግብ ጠባቂ ጊል ድንቅ ብቃቱን ቢያሳይም የጨዋታው ኮከብ ተብሎ በበርካቶች ተወድሷል። ከጨዋታው መጠናቀቅ በኋላ ከብዙ ግጭትና ውጥንቅጥ በኋላ ምፓፔ የሰጠውን የእጅ ሰላምታ ከበረኛቸው ሊቀበል ፍቃደኛ አልሆነም። በተቃራኒ ምፓፔ እየሳቀና እያሹፈበት በረኛውን ሳይጨብጠው ከሜዳ ለቆ ወደ ራሱ ቡድን ተጫዋቾች በመሄድ ከደጋፊዎች ጋር እየተነጋገሩ ደስታቸውን በጋራ እያከበሩ ነበር። ትላንትና የፓራጓይ ተጫዋቾችና የፈረንሳይ ብሔራዊ ቡድን ተጫዋቾች በጣም ግጭት ሲያደርጉ ነበረ። ግልጽ ጥፋቶችም እየተሰሩ ነበረ። በአጠቃላይ አሰልቺው ጨዋታ 1-0 ውጤት እንዲያልቅ ተደርጓል። ኪሊያን ምፓፔ እጃችንን ቆሻሻ ውስጥ ማስገባት ካለብን እናስገባለን። እነሱ እዚህ የመጣ ነው በቱክሲዶ ወይንም ቅንጦት ልብስ አምረን ውብ እግር ኳስን ለመጫወት መስሏቸው ነበረ። ነገር ግን እኛ ቆሻሻ ጨዋታ መጫወት እንደምንችል አሳውቀናል። በዛ ላይ ደግሞ ከነሱ የተሻልን ነበርን። እነሱ ሂዱልን ካሉን እኛም ሂዱልን እንላቸዋለን ሲል ከጨዋታው በኋላ ስለ ጨዋታው ድባብ ኪሊያን ምፓፔ ተናግሯል። በአጠቃላይ የፈረንሳይ ብሔራዊ ቡድን በዚህ ከባድ ፈተና ውስጥ ስላሳየው ጠንካራ ስነልቦናም ምፓፔ አወድሷል። በአንጻሩ የፓራጓይ አሰልጣኝ አልፋሮ ስለ ጨዋታው ተዋጊዎች እያለቀሱ ያደነቁ ሲሆን ተጫዋቾቻቸው ግን በፔናልቲ ውሳኔው ላይ ያላቸውን ቅሬታ ገልጸዋል።
ፈረንሳይ አሁን በሩብ ፍጻሜው ሞሮኮን ሐምሌ 4 ቀን በቦስተን ትገጥማለች። ይህም የ2022 የዓለም ዋንጫ ግማሽ ፍጻሜ ድጋሚ ጨዋታ በመሆን ከፍተኛ ጉጉት ፈጥሯል። ትናንትና ከተካሄዱት ጨዋታዎች መካከል ሁለተኛው ሞሮኮ ከካናዳ ነበረ። የአትላስ አንበሶች በሁለተኛው አጋማሽ ፍጹም የበላይነት አሳይቷል። አዛዲን ኡናይ 2 ጎሎችን የአማካኝነት ክፍሉን በበላይነት በመምራት ጨዋታውን የገዛበትና ራሂም ደግሞ ጨዋታውን በጎል አሽጎታል። ካናዳ ከጅምሩ ኳስ ብትቆጣጠርም አልፎ አልፎ አልፎንሶ ዴቪስ ባለመኖሩ ተጎድታለች። ከጨዋታው በኋላ አሰልጣኙና ኡናይ ታሪካዊ ጉዟቸውን በዓለም ዋንጫ ታሪክ በተከታታይ ለ2 ጊዜያት ሩብ ፍጻሜ የደረሰ የመጀመሪያው የአፍሪካ ሀገር በመሆን ራሳቸውን አወድሷል። አሁን ቀጣዩ ፍልሚያቸው ከፈረንሳይ ብሔራዊ ቡድን ጋር ነው የሚሆነው የሞሮኮ ማለት ነው። በአጠቃላይ ሞሮኮ ትላንትና ጨዋታውን 3-0 በማሸነፍ ወደ ቀጣዩ ዙር አልፋ ፈረንሳይን ተገጥማለች። የዛሬ ጨዋታዎችን ቅድመ እይታ ስናይ ደግሞ ብራዚል ከኖርዌይ ጋር ትጫወታለች። በካርሎ አንቸሎቲ የምትመራው ብራዚል በኤርሊንግ ሃላንድ የምትመራው ኖርዌይን ትገጥማለች። ኤርሊንግ ሃላንድ ኖርዌይን ያለን እድል በጣም ጠባብ ነው፣ ነገር ግን ቡድናችን ጠንካራና በታሪክ ኖርዌይ ከብራዚል ጋር ተጫውታ ተሸንፋ አለማውቋ ያልተሸነፈ ጉዞ ተስፋ ይሰጠናል በሚል ተናግሯል። በጨዋታው የኦዴጋርድ ፈጠራ ይጠበቃል። እንዲሁም የሃላንድ ጉልበት ከቪኒየስ ጁኒየር ፍጥነት ጋር በጨዋታው ትልቅ ድምቀትና የጨዋታው ድባብ ይፈጥራሉ ተብሎ ይጠበቃል። በዛሬው ጨዋታ ማለት ነው። ብራዚል ታሸንፋለች ተብሎ ቢገመትም ጨዋታው ግን ቀላል ላይሆን ይችላል። ሌላኛው ሁለተኛው ተጠባቂ ጨዋታ እንግሊዝ ከሜክሲኮ። የቶማስ ቱዌል ስብስብ በአዝቴካ ስቴዲየም ከፍታ ላይ በደጋፊዎች ጫና ትልቅ ፈተና ውስጥ ይወድቃል። ሜክሲኮ ከብሔራዊ ቡድኑ ጋር ብቻ ሳይሆን የደጋፊዎቹ መንፈስም ከባድ ነው። ብዙ ቡድኖች ሲፈተኑ አይተናል። የሰላምና የጸጥታውን ችግር አለ። የእንግሊዝ ብሔራዊ ቡድን የት ሆቴል እንዳረፈ እንኳን ለመናገር ፍቃደኛ አይደሉም። ምክንያቱም ከሰላምና ከጸጥታ አንጻር ተደብቀው ነው ያሉት ሜክሲኮ ውስጥ። ከዛ ውጪ የሜክሲኮ ጋዜጦች ሲጽፉ በነበረው የስፖርት መረጃ ላይ የእንግሊዝ ብሔራዊ ቡድን የያዘውን ሆቴል የተደበቀበትን ቦታ ለደጋፊዎቻችን አጋልጠን እንሰጣለን ይላሉ። ደጋፊዎች ደግሞ ሜክሲኮ ብሔራዊ ቡድን እንዲያሸንፍ የእንግሊዝን ብሔራዊ ቡድን ተጫዋቾች በስነ ልቦና ለመርታት ለመረበሽ የተነሱ ይመስላልና ይህ ውዝግብ ቀጥሏል እስካሁን ድረስ። ቶማስ ቱዌል የእንግሊዙ አሰልጣኝ በአጭር ጊዜ ውስጥ ከዚህ ከፍታ ወይንም አልቲቲዩድ ጋር ሙሉ በሙሉ መላመድ አይቻልም፣ ነገር ግን የመጣ ነው የራሳችንን አዲስ ታሪክ ለመጻፍና ቡድናችንን በጥሩ ስሜት ላይ ለማድረግ ነው ሲሉ ተናግሯል። ሜክሲኮ በበኩሉ በሜዳው ያለውን እድል ተጠቅማ እንግሊዝን ለመጣል ተዘጋጅቻለሁ እያለች ነው። ሃሪኬን ብቃት ለእንግሊዝ ወሳኝ ይሆናል። አሁንም ሃሪኬን ላይ መሰረት ያደረገ ብሔራዊ ቡድን ስለሆነ ማለት ነው። ክርስቲያኖ ሮናልዶ የ41 ዓመቱ ክሮኤሽያን በዓለም ዋንጫ ላይ በማስወገድ በኖካውት ጨዋታ የመጀመሪያ ጎሉን አስቆጥሯል። ይህ ጨዋታ የስንብት ጉዞ አካል ቢሆንም እሱ ግን አሁንም በከፍታ ትኩረት ላይ ያለ ተጫዋች ነው። በሌላ በኩል የስፔኑ ታዳጊ ላሚን ያማል በሩብ ፍጻሜው ፖርቹጋልን ወይንም ሮናልዶን ስለመግጠም ሲጠየቅ የተናገረው አንድ አስገራሚ ንግግር አለ። ይህ ትልቅ ክብር ነው ለኔ፣ ነገር ግን እኛ ማንንም አንፈራም በማለት ለታዋቂው ኮከብ ያለውን አክብሮትና በራሱ ላይ ያለውን ከፍተኛ መተማመን አሳይቷል። ቀጣይ ስፔን ከፖርቹጋል ወይንም ከCR7 ብሔራዊ ቡድን ጋር ትጫወታለች። ስፔን ኦስትሪያን አሸንፋ ካለፈች በኋላ ይህ ጨዋታ በጉጉት ይጠበቃል። በእነሱ በኩል ስፔን በብሔራዊ ቡድናቸው ላይ እስካሁን አንድም ጎል አልተቆጠረባቸውም። የሩብ ፍጻሜ ጉዞና ሰበር ዜናዎችን ስንመለከት ሞሮኮ ከፈረንሳይ ጋር ሐምሌ 4 በቦስተን ታሪክ ሰሪዎች አዲስ ድንቅ ታሪክ ለመድገም አልመዋል ሞሮኮዎች። ሌላው የሩብ ፍጻሜ መስመር የኖርዌይና የብራዚል አሸናፊ ከባድ ተፋላሚ የሚጠብቀው ይሆናል። የእንግሊዙ ሬስ ጄምስ መሰለፍ አሁንም አጠራጣሪ ነው። የምባፔ ወቅታዊ ብቃት ደግሞ የዓለም ዋንጫው መገናኛ ብዙሃንን ትኩረት ስቧል።
የዘንድሮ የዓለም ዋንጫ የኖካውት ደረጃ እጅግ አስገራሚ ፍልሚያዎችንና ሙቀትን እንዲሁም ጠቦች የበዙበትን ኃይለኛ ጨዋታዎች እያሳየን ይገኛል። የታዳጊዎችንና የሌጀንደሮች ፍልሚያም በጨዋታው እያየን እንገኛለን። ለመሆኑ ዛሬ እነማን ያልፋሉ ብላችሁ ታስባላችሁ? ከብራዚልና እንዲሁም ከኖርዌይ ጨዋታዎች ስትመለከቱት ማን የሚያሸንፍ ይመስላችኋል? እንግሊዝ በሜክሲኮ ያለውን የደጋፊዎች የአየር ንብረት ሁኔታ እንዲሁም ደግሞ ያሉት ብዙ ጫናዎች እንዳሉ ይታወቃል አካባቢው ላይና ይሄን ሁሉ ተቋቁማ ሜክሲኮን አሸንፋ ወደ ቀጣዩ ዙር ታልፋለች ብላችሁ ተጠብቃላችሁ? ሐሳባችሁን ኮሜንት ላይ ስጡን። ጎልቨርስ ቫይብሶች አብራናችሁ ነበርን። ስለተከታተላችሁ እናመሰግናለን። ነገ በሌላ ትንተናና የኳስ ምልከታ እስክንገናኝ መልካም ጊዜ